የዜጎችን የምግብ ዋስትና ለማረጋገጥና በተለያዩ ዓለም አቀፋዊና ሀገራዊ ምክንያቶች እያሻቀበ የመጣውን የኑሮ ውድነት ለመግታት ምርትና ምርታማነትን መጨመር የመጀመሪያው ምርጫ መሆኑ ዓለም አቀፋዊ ሀቅ ነው። መንግስትም የዜጎችን የምግብ ዋስትና በማረጋገጥ የኑሮ ውድነቱን ለመቀነስ የሌማት ትሩፋት ንቅናቄን በማስጀመር የግብርና ምርቶችን በስፋት እንዲመረቱ ዘርፈ ብዙ ተግባራትን እያከናወነ መሆኑንና በዘርፉም ተጨባጭ ለውጦች እየተመዘገቡ ስለመሆኑ በለሚኩራ ክፍለ ከተማ የሚሰሩ የግብርና ስራዎች ማሳያዎች ናቸው። በዚህ ዝግጅታችን በለሚኩራ ክፍለ ከተማ በወረዳ 2 አስተዳደር በከብት ማድለብ፣ በወተት ምርት፣ በጓሮ አትክልትና በሰብል ምርት የተሰሩ የሌማት ትሩፋት ስራዎችን ተዘዋውረን ቅኝት ያደረግን ሲሆን በዘርፉ ከፍተኛ የሆነ መነቃቃትና ምርት እየተመዘገበ መሆኑን ያነጋገርናቸው የተለያዩ የመንግስት አስተዳደር አካላትና አምራቾች ገልጸውልናል። በለሚኩራ ክፍለ ከተማ የወረዳ 2 አስተዳደር ዋና ስራ አስፈጻሚ የሆኑት አቶ በርሲሳ ለቺሳ በወረዳው የግብርና ምርቶችን ለማሳደግ ከግንዛቤ ፈጠራ አንስቶ ነባርና አዳዲስ ኢንተርፕራይዞችን አደራጅቶ ወደ ስራ እስከ ማስገባትና ከብሎክ ጀምሮ እስከ ተቋማት ያሉ ቦታዎችን በመለየት ስራ እስከ ማስጀመር ሰፊ ንቅናቄ ስራ መሰራቱን እንዲህ ይገልጻሉ። ከተማ ግብርናና ልማት ትሩፋት ጋር ታይዞ እንደ ወረዳችን ከ2014 ጀምሮ በአነሳሱም በጓሮ አትክልት ነው ተጀምሮ ማለት ነው። ከዛ በኋላ በ2015 ላይ ልማት ትሩፋት በሚል ነውና ተቀይሮ የመጣው እንትኑ ጭምር ከዛ ጀምሮ ትኩረት ነው በየቀጠናው በየብሎኩ ሲሰራ የነበረውና ከዛ ጋር ታይዞ ብዙ ስራዎች ተሰርተዋል ማለት ነው። ከተግባሩ ጋር ታይዞ ሁሉም አመራር በዘርፉ ያሉ ባለሙያዎች ጠቅላላ ስምሪት ወስዶ በየሳምንቱ ሁሉ ጊዜ ይገመገማል፣ ስምሪት ይወስዳል። ግንዛቤውን ጭምር ሲሰጥ የነበረው ነው ማለት ነው። ከዛ ጋር ታይዞ ከነባር የሚባሉ ከ2017 ጨምሮ ከዛ በፊት የተሰሩት 2018 ሳይጀመር ከግንዛቤ አንፃር ወደ 11000 የሚሆኑ ከዛ በላይ ግንዛቤ ሰጥተናል። በዘርፉም ደግሞ በእንስሳት ዘርፉ ወደ 4209 ሰው ወደ ስራ አስገብተናል በየብሎኩ። በእጽዋት ዘርፍ 9736 በተቋም ደረጃ ደግሞ ተቋም የሚባለው ትምህርት ቤት ላይ፣ የተለያዩ ሃይማኖት ተቋማት ላይ፣ ጤና ጣቢያ ላይ፣ ፖሊስ ሴንተሮች በየብሎኩ አሉ። እዛ ጋር ተታይዞ ወደ 15 የሚሆኑትን ወደ ስራ አስገብተናል ማለት ነው። በነባር ኢንተርፕራይዝ ደረጃም የተደራጁ እንትኖች አሉ። ለምሳሌ አሁን የወተት ላም እርባታ ወደ 8 የሚሆኑ ኢንተርፕራይዞች አሉ። ከብት ማድለብ 6 አሉን። የዶሮ እርባታ 6 አሉን። ንብ ማነብ ላይ ደግሞ ወደ 2 አሉን ማለት ነው። እነዚህ ነባር ናቸው 2017 እና ከዛ በፊት የተሰሩ ማለት ነው። እስከ 2014 መካከል ያለው ማለት ነው። ስለዚህ ስራዎች በትኩረት ነውና ሲሰሩ የነበረው የሙያ ድጋፍም ከንቅናቄ ታይዞ ከድጋፍ ጋር ታይዞ ብዙ ስራዎችን ሲሰራ ነበረ ማለት ነው። ይሄ ዘር እንገዛለን፣ በስፖንሰርም ጭምር ይገዛል፣ በመንግስት ፋይናንስም ጭምር ግዢዎች ይፈጸማሉና ከሱ ጋር ታይዞ ብዙ ድጋፎች ነው ሲደረግ የነበረው። ነባር አዲስ ደግሞ በ2018 ያደራጀናቸው አሉ ማለት ነው። እንስሳት ዘርፉ ብቻ በዘንድሮ ባጀት ዓመት አዲስ የምንለው ወደ 161፣ በእጽዋት ዘርፍ 429 ሰው ወደ ስራ አስገብተናል ማለት ነው። እዛ ላይ ተሰማርተዋል ማለት ነው ከነባሩ በተጨማሪ ማለት ነው። በዶሮ ብቻ በ2018 2 ማህበር አስገብተናል። በወተት ላም እርባታ 2፣ በከብት ማድለብ 3፣ በመኖ መቀነባበሪያ ለየት የሚለው ደግሞ ዘንድሮ መኖ መቀነባበሪያ ሰው አስገብተናል ማለት ነው። ኢንተርፕራይዝ አደራጅተናል፣ 2 ማህበር አደራጅተናል ማለት ነው። በአጠቃላይ ነባርና አዲሶቹን ስንጨምር ከግንዛቤ አንፃር ከ11000 በላይ ሰው በየብሎኩ በየቀጠናው ግንዛቤ ተሰጥቷል። በእጽዋት ዘርፍ ወደ 10165 ሰው ወደ ስራ አስገብተናል። በእንስሳት ዘርፉ ወደ 4370 አስገብተናል። ተቋም የምንለው በተለያዩ እንትኖች ላይ የከተማ ግብርና የሚሰራባቸው ልማት ትሩፋት ወደ 16 የሚሆኑ ተቋማት ላይ ተገብተዋል። በአጠቃላይ የነባሩምና እንትንም ጋር ታይዞ የተደራጁ በዶሮ እርባታውን 8 ማህበራት አሉ በእኛ ወረዳ። የወተት ላም እርባታ ወደ 10 አሉን። ከብት ማድለብ ነባርና አዲስን ጨምሮ 9 አለን። ንብ እርባታም አለን ማለት ነው። ከሌላ ወረዳ ለየት የሚለው 2 ንብ እርባታ አለን።
አቶ በርሲሳ ይህ ውጤት እንዲመጣ የአመራሩና የባለሙያው ጥረትና ቅንጅት ከፍተኛ እንደነበረ ገልጸው በወረዳው በተደረገው የሌማት ትሩፋት ንቅናቄ ከፍተኛ ውጤት እየተመዘገበ መሆኑንና የኑሮ ውድነትን ከማረጋጋት አንጻር ከፍተኛ ሚና እንዳለው በማውሳት አምራቾቹ ምርቶቻቸውን ወደ ገበያ አውጥተው እንዲሸጡ ሰፊ ገበያ ትስስር ስራ እንደተሰራም እንደሚከተለው ይናገራሉ። ከኑሮ ውድነት ጋር ተይዞ የሌማት ትሩፋት የምንለው የመጣው ከኑሮ ውድነት ጋር ተይዞ ያለውን ነገር ነው ማለት ነው። ማለት የፓርቲያችንም መንግስትም ያወረደው ኑሮ ውድነትን ያቀላሉ ተብሎ ከተቀመጡት ውስጥ ሌማት ትሩፋቱ አንዱ ነው ማለት ነው። ስለዚህ እሱ ላይ ትኩረት አድርገን ነው ስንሰራ የነበረውና ውጤታማም ጭምር ነን ማለት ነው። ከገበያ ትስስርም ጋርም ተይዞ አርሶ አደሮቹ ምርታቸውን ወደ እሑድ ገበያ ምን ማለት እሑድ ገበያ ወደ 4 እሑድ ገበያዎች አሉንና እሱ ላይ እንዲያወጡ እንዲሸጡም ጭምር እያደረግን ነው። በተጋነነ ዋጋ ሳይሆን በሌሎቹ በ5 ብር በ4 ብር ቅናሽ አድርጎ ነው ሲሸጡ የነበረውና ቦታም ጭምር ተሰጥቷቸዋል ማለት ነው። ከአርሶ አደር ጋርም ተሙ ይሄ ለሚ ኩራ ገበያ ማዕከል የሚለው ገበያ ማዕከል ትልቁ ገበያ ማዕከል እኛ ወረዳ ላይ ያለ እዛ ውስጥም ጭምር ቦታ ተሰጥቷቸዋል ማለት ነው። እንቁላል ሄዶ እንዲሸጡ ግን እስከ ክልል ድረስ ሄዶ እንቁላል የሚሸጡ እንትኖች አሉ ማለት ነው። ዋና ስራ አስፈጻሚው በግብርናው ዘርፍ ተደራጅተው ወደ ስራ የሚገቡ አርሶ አደሮችን በማደራጀት የይዞታ ካርታ ማረጋገጫ በመስጠት በማማከርና በሌሎችም ሁኔታዎች ወረዳው ድጋፍ እያደረገ መሆኑንና ወደፊትም የሚደረገው ድጋፍ ተጠናክሮ እንደሚቀጥል በመግለጽ በወረዳው በሌማት ትሩፋት በኩል የተገኙ ተሞክሮችን ጨምሮ ሌሎችም ልምድ ለማጋራት ሰፊ ስራ እየተሰራ መሆኑን ገልጸዋል። በሌማት ትሩፋቱ አርሶ አደሩ የስራ ፍላጎቱም ጭምር በጣም ሰፊ ስለሆነ ወደ 6 ቀጠናዎች አሉን። ወደ 56 የሚሆኑ ብሎኮች አሉንና ሁሉም ብሎኮች ላይ ግንዛቤ ሰጥተናል። የሚያስፈልጋቸው አሁን ለምሳሌ አሁን ከአርሶ አደር መብት ፈጠራ ጋር ታይዞ አንዳንድ እንትኖች ነበሩና እሱም ሙሉ ለሙሉ ተለክቶላቸው መብት ተፈጥሮላቸዋልና ፍላጎት አላቸው፣ ጉጉት አላቸው። ለምሳሌ አሁን ተጠቃሚ የሆኑትን ሰዎችን አርሶ አደሮችን አይቶ ሌሎችንም ብዙ ጥያቄዎች ቀርቦልናል ማለት ነው። በዚህ አሁን ሰሞኑን ብቻ ወደ 30 የሚሆን በመሬታችን ላይ በይዞታችን ላይ እንደራጃለን የሚሉ እንትኖች አሉና እሱ ጋር ታይዞ በስፋት እንሰራለን። ለወረዳ 2 ለሚኩራ ብቻ ሳይሆን ለከተማም ጭምር የሚተርፍ አቅም አለው ማለት ነው። በደንብ ከሰራንበት እሱም አቅደናል። ለሚመለከተው አካልም ጭምር ኦሪንቴሽን ሰጥተናል ማለት ነው። ለምሳሌ አሁን አቶ ሽመልስ ሼቱ ይባላሉ። ነባር አርሶ አደር ናቸው፣ ግንባር ቀደም ናቸው። በብሎክም አርሶ አደር ኮሚቴ ነው፣ የብሎክም አመራር ናቸውና ከመጀመሪያ ከብሎክ አመራሮች እንጀምር በሚል ነውና ብዙ እንትኖች ስንል ነበረው። ከዛ ጋር ታይዞ ለምሳሌ አሁን ከአርሶ አደር ተጠቃሚነት ጋር ታይዞ እዚህ ቦታ ላይ ካርታ አላቸው። የይዞታ መረጋገጫ ካርታ አንዱ ሌላ ድጋፍ ስለሆነ መረጋገጫ ድጋፍ ጋር ታይዞ ስለዚህ ካርታ መረጋገጫ ካርታ ወስዷል፣ አደራጅተናል። ዘንድሮ ከ2018 ላይ ከተደራጁት ውስጥ አንዱ ናቸውና እዚህ አሁን ወደ 1500 እና ከዛ በላይ ዶሮዎች አሉ። ስለዚህ ይሄ መሬታቸው ላይ እንዲደራጁ የመረጋገጫ ካርታ መስጠት፣ ሁለተኛ ደግሞ ጫጩቶቹም የሚገኙበት ቦታ ጥቁማን በመስጠት የሙያ ድጋፍም ጭምር ለምሳሌ አሁን ባለሙያዎች አሉ በክፍለ ከተማም በወረዳ ደረጃም አሉና እሱ ቦታው እንዴት ነው ለዶሮ እርባታ ይሆናል የሚለው ላይ ቦታውን ከለየም ከተነጋገርን በኋላ ፍቃድም እንዲያገኙ እንዲገነቡ አድረን ዴይሊ እየተከታተልን ነው ማለት ነው። ከገበያ ትስስር ጋር ታይዞ ሳንዴ ማርኬት ላይ እሑድ ገበያ ላይ ቦታ እንሰጣቸዋለን። አሁን እንቁላል መጣል አልጀመሩ። ሲጀምሩ ግን 1 2 3 ቦታዎች ላይ እሑድ ገበያ አለን። እሑድ ገበያ ላይ እንዲያደርጉ እናደርጋለን። ምርታቸውን እንዲያቀርቡ ይደረጋል ማለት ነው። ስለዚህ ተሞክሮ እየተቀመረ ነው። ሲያልቅ ሙሉ ሰነድ ሲሆን ግን ለክፍለ ከተማ እንሰጣለን። ሌሎች ወረዳዎችን መጥቶ ተሞክሮ እንዲወስዱ እናደርጋለን ማለት ነው። በወረዳ 2 አስተዳደር አርሶ አደርና ከተማ ግብርና ጽሕፈት ቤት ኃላፊ የሆኑት ወይዘሪት አንተ ያድሱ በበኩላቸው አርሶ አደሮች በተለያዩ ዘርፎች ሰርተው ተጠቃሚ እንደሆኑ በስፋት እየተሰራ መሆኑን በመግለጽ ለአርሶ አደሩ የፋይናንስ አቅርቦትን ጨምሮ ሌሎች ሙያዊና ቴክኒካል ድጋፎች እየተደረገላቸው መሆኑን እንደሚከተለው ገልጸውልናል። በተለያዩ ዘርፎች አርሶ አደር በቦታቸው ላይ ተጠቃሚ እንዲሆኑ ያው መንግስትም ይዞ እየሰራበት ያለ አንዱ ጉዳይ ከመሆኑ አንፃር አርሶ አደሮችን ተጠቃሚ ማድረግ ነው። አርሶ አደሮቻችን በቦታቸው ላይ ተጠቃሚ እንዲሆኑ እየተሰራ ነው ማለት ነው። ይሄም አስመልክቶ ኑሮ ማረጋጋት፣ ሌማት ትሩፋት፣ ምግቤን ከደጄ በሚል እየሰራንበት ያለን እኛም እንደ ሙያ የሙያዊ ድጋፍ እየሰጠን ሕክምናም በሚያስፈልጋቸው ሰዓት ከብት ማድለብ የተለያዩ ድጋፎችን ቴክኒካል ድጋፎችን እየሰጠን እንደ ጽሕፈት ቤት አርሶ አደሮች እንዳይንገላቱ እንዳይመላለሱ ተጠቃሚ እያደረግናቸው ነው ማለት ነው። እንደ ወረዳ ሁሉም አመራር
በሚባል ደረጃ ግንዛቤውን ወስዶ ቤት ለቤት አርሶ አደሩን ብቻ ሳይሆን አጠቃላይ ነዋሪው ኑሮ ውድነትን ለመቀነስ የራሱን ድርሻ መወጣት አለበት በሚል እያንዳንዱን በየቤቱ ኬጂዎችን በማሰራጫት ዶሮ 5 ዶሮ የሚይዙ ኬጂዎችን ፋሚሊ ቢዝነሶችን እንደዚህ እየደገፍን አመራሩም ግንዛቤ ወስዶ ሁሉንም በየቤቱ ነዋሪዎቹን ግንዛቤ እየሰጠ እየሰራበት ያለበት ሁኔታ ነው ያለው። በወረዳው በዶሮ እርባታና በጓሮ አትክልት መስክ ስራ ላይ ተሰማርተው ከሚገኙና ቃለ መጠይቅ ካደረግንላቸው አርሶ አደሮች መካከል የሆኑት አቶ ሽመልስ በራሳቸው የመስሪያ ቦታ የዶሮ እርባታ ስራ እንደጀመሩ የዶሮ መኖ ምርት ማምረት እንዲሁም የጓሮ አትክልት ማምረት ስራ እየሰሩ መሆኑና የውሃ አቅርቦት ችግር እንዳያጋጥማቸው የከርሰ ምድር ውሃ እየተጠቀሙ ከራሳቸውም አልፈው የአካባቢውን ህብረተሰብ ተጠቃሚ እያደረጉ መሆኑን በሚከተለው መልኩ ገልጸውልናል። መጀመሪያ ላይ የተነሳ ነው በትንሹ ነው ይህ ቦታ ለረጅም ጊዜ በእርሻ ነበር ስንገለገልበት የነበረው። እንደምንም የተወሰነ ከፊል ተወስዶ ይሄ ቀርቶ ነበረ። መንግስት ባወጣው በአዲሱ ፖሊሲ መሰረት ካርታ ሰጠኝ። ቦታው ላይ ካርታ ከሰጠኝ በኋላ መንግስት እኔ ደግሞ ያንን ወዴት አድርጌ ወደ ቢዝነስ ልቀይረው ብዬ አቅጄ ከቤተሰቡ አብሮን ያለነው ልጆቼና ባለቤቴ ነው በጋራ ስራ የምንሰራው። መጀመሪያ በእቅድ አቅደን ሰራን። ከዚያ በኋላ በቀረው ነገር ደግሞ ወደ 1500 ዶሮችን እናስገባለን ብለን አቅደን በዛ መሰረት 1500 ዶሮችን ወዲህ አስገብተናል። ቄቦች ናቸው። እዚህ ስራ ላይ ሰፋ አድርገን ለመስራት ነው ሀሳባችን። ቀጣይ መኖ ሁሉ ላለመግዛት እያሰብን ያለነው ቦታዎች አሉ። እዚህ አካባቢ ቦታ አለን። እዛ ቦታ ላይ አሁን ቀጣይ መኖ ማቀነባበሪያ ጭምር ሰርቼ ይህን ስራ አስፍተን አይደለም ለራሳችን ለሌሎች ጭምር አሪያውን የተሻለ ስራ ሰርተን በከፊል ሰሚ አውቶማቲክ ነው እየተጠቀምን ያለነው። አሁን እየተጠቀምን ያለነው እንትን ውሃ ለምሳሌ አውቶማቲክ ነው እየተጠቀምን ያለነው። ይዘን አንገባ መኖ ብቻ ነው ይዘን ገብተን የሚሰራው። ከሰራተኛ በስተቀር እዚህ የሚገባ የለም። በባህሪው የዶሮ ስራ በጣም ጥንቃቄ የሚፈልግ ነው እና ይህን ስራ ስንሰራ እንግዲህ መንግስትም ብዙ ድጋፎችን ከወረዳ አንስቶ እስከ ክፍለ ከተማ ድጋፎች ተደርጎልናል። ቦታ ላይ አንደኛ የጓሮ አትክልት ቦታው ደጅ ላይ ማለት ነው ምግቤን ከጓሮ የሌማሉ ልፋትን ጭምር ለማሳካት ከሚሰሩት አንዱ ነው። አንደኛ እዚህ ጋር የጓሮ አትክልት እንደምታዩ ትናንትና ቤተሰቦች እኔ የአካባቢ ሰው ገበያ ሄደን ነበር። ዛሬ ከጓሬ ወስጂ ምሳሌ ላይ እዚህ የምታዩት ነገር ተሰይቷል። አራት ሄደን እነዚህ ነገሮች ወደፊት ደግሞ ዶሮቹ ሲደርሱ እንቁላል ማለት ነው። ሌላው ምንድነው ውሃ ከመንግስት አልተሰጠም። ሲጀመር አላስገባውም ሊፓምባ አላስገባውም። ምንድነው ያደረኩት አጋጣሚ ሆኖ ድሮ እዚህ ቦታ ሳሳርስ ምንጭ ነበር። እዚህ ጋር እዛ ጋር የምታዩት ምንጭ ነው። እዚህ ቦታ ላይ በቅርብ ውሃ አገኛለሁ የሚል ሀሳብ ስለነበረ እዚህ አቅራቢያ ላይ ቦታው ላይ ይህንን የምታዩት ከርሰ ምድር ውሃ ወደ 20 ሜትር ላይ ጥሩ ውሃ ወጥቷል። አሁን ከኔ አንተ ይብን አካባቢ እንደ ቦኖም ጭምር እያገለገልኩ ይገኛለሁ ማለት ነው። ሌሎች በዘርፉ የተሰማሩ አርሶ አደሮችም ወረዳው አበረታች ድጋፍ እያደረገላቸው መሆኑና በቀጣይም ከዚህ በላቀ ደረጃ መንግስት የሚደግፋቸው ከሆነ የተሻለ ደረጃ ላይ ለመድረስ እንደሚሰሩም ገልጸውልናል። በዚህ አካባቢ ላይ ያው ይሄን የመሰለ ልማት እያለማን እንገኛለን። ያው ተጠቅሞ አንፃር ያው ገቢው ያው ሲወጣም ሲገባም አሪፍ ነው። አሁን ይሄ የምታዩት ቆስጣ ይባላል። በተጨማሪ ሰላጣም አለ ውስጡ። ከዛ ሲቀጥል ደግሞ አሁን ወደፊት ቲማቲም አቅደናል። በቃ ይሄን የመሰለውን አትክልት እናለማለን ብለን አስበናል። ያው የተነሳ ነው በትንሽ ነገር ነው። ያው በትግል እዚህ ደርሰናል ከፈጣሪ ጋር። አሁንም ከዚህ የበለጠ ስራ ለመስራት ነው እቅዳችን። ያው እኛ በስጋ ላይ ነው ብዙ ትኩረት ያለን። የወተት ብዙ የለን ነው። የወተት 1-10 ናቸው። በስጋው ላይ ነው ትኩረት ያያችን እኛ። ያው ከዛም በላይ እነሱ የወተቱንም መስራት እንፈልጋለን፣ መለወጥም እንፈልጋለን።